ስጋ አብዝቶ መመገብ የአንጀት ካንሰር የመያዝ ዕድልን ሊጨምር ይችላል። በአሁን ሰዓት በአንጀት ካንሰር ወይም ደግሞ ኮሎሬክታል ካንሰር በምንለው ካንሰር የሚያዙ ሰዎች ቁጥር በከፍተኛ ደረጃ ሊባል በሚችል መጠን እየጨመረ ይገኛል። ለዚህ ምክንያት የሆኑት ምንድን ናቸው የሚለውን ነገር እንዲሁም ደግሞ በተለይ ምልክቶቹ ምንድን ናቸው የሚሉትን ነገሮች ማወቅ ያስፈልጋል። በዚህ ቪዲዮም ስለሱ እንነጋገራለን። ምክንያቱም ምልክቶቹንና መምጫ ምክንያቶቹን ማወቅ ማለት እራሳችሁን በጊዜ ለመጠበቅ ትችላላችሁ ማለት ነው። በተለይ ደግሞ እባካችሁ ምልክቶቹን በደንብ አድርጋችሁ አዳምጡኝ። የአንጀት ካንሰር በምንልበት ጊዜ አንጀት ከምግብ ጋር መገናኘቱ አይቀርም። ለዚህ የመጀመሪያው ምክንያት ምንድነው? አመጋገብ ነው ማለት ነው። አመጋገብ እንዴት ከአንጀት ካንሰር ጋር እንደሚገናኝ ልንገራችሁ። በአሁኑ ጊዜ ፕሮሰስድ የሆኑ ምግቦች በጣም በዝተዋል። ፕሮሰስድ የሆኑ ምግቦች ማለት እንደ ሆትዶግ፣ ቋሊማ የምንላቸው እንዲሁም ደግሞ የተለያዩ አይነት የታሸጉ ምግቦች፣ ፕሮሰስድ የሆኑ ምግቦች በከፍተኛ ደረጃ በዝተዋል። እንዲሁም ደግሞ ሰው በአሁኑ ጊዜ እንደ በፊቱ ፋይበር አይመገብም። ፋይበር ማለት ከአትክልቶች እንዲሁም ደግሞ ከተለያዩ ፍራፍሬዎች እንዲሁም ደግሞ ከተለያዩ ፕሮሰስድ ያልሆኑ፣ ለምሳሌ ፉርኖ ዱቄት ፕሮሰስድ የሆነ ነው። ነገር ግን ሙሉ ጥቁሩ የስንዴ ዱቄት ደግሞ እሱ ፕሮሰስድ ያልሆነ በውስጡ ፋይበር ይዟል ማለት። ስለዚህ ፕሮሰስድ የሆኑ ምግቦችን መመገብ የፋይበር መመገባችንን መጠን ስለቀነሰው እነዚህ ፕሮሰስድ የሆኑ ምግቦች ምን ያደርጋሉ? አንጀታችን እንዲቆጣ ያደርጋሉ ማለት ነው። ስለዚህ አንጀት ደግሞ ለረጅም ጊዜ ተቆጣ ማለት ምን ይከሰታል? ካንሰር የመከሰት እድሉ ይጨምራል ማለት ነው። ስለዚህ ፋይበር አለመመገብ እንዲሁም ደግሞ ፕሮሰስድ የሆኑ ምግቦችን መመገብ አንዱና ዋነኛው ምክንያት ነው ለአንጀት ካንሰር ማለት ነው። ሌላው ደግሞ አንጀት ውስጥ የሚገኙ ጠቃሚ ባክቴሪያዎች መቀየር ነው። እነሱ መቀየር ስላችሁ እንደ በፊቱ ቫራይቲ የላቸውም ወይም ደግሞ ብዛት የላቸውም ማለት ነው። ይህም ደግሞ እየተከሰተ ያለው ሌላው በአመጋገባችን፣ ቅድም ፋይበር ብያቸዋለሁ። ፋይበርን ከአትክልት፣ ከፍራፍሬ፣ ከተለያዩ ጥራጥሬዎች የምናገኘው ምግብ ነው። ነገር ግን እነዛ ፋይበሮች በሆዳችን ውስጥ የሚገኙ ጠቃሚ ባክቴሪያዎች ተመግበውት እነሱ እንዲበዙ ይጠቅማል ማለት ነው። ነገር ግን በአሁኑ ጊዜ ፋይበር እየተመገብን አይደለም። ሌላው ነገር ደግሞ ምንድነው? ብዙ አላስፈላጊ አንቲባዮቲክ ወይም ደግሞ አላስፈላጊ መድኃኒቶችን እንወስዳለን፣ ባክቴሪያዎችን የሚቀንሱ ማለት ነው። ስለዚህ እነዚህ ባክቴሪያዎች አለመኖራቸው የአንጀታችንን ጠቃሚ ባክቴሪያዎች እየቀነሰው ስለመጣ ይህም ደግሞ የአንጀታችንን ኢንቫይሮንመንት ወይም ደግሞ ኤኮሲስተም የምንለውን የአንጀታችንን በከፍተኛ ደረጃ እየጎዳው መጥቷል ማለት ነው። ስለዚህ ይህም ሌላኛው ምክንያት ነው፣ ጥናት አድራጊዎች ወይም ደግሞ ተመራማሪዎች ያገኙት ምክንያት ማለት ነው። ሌላኛው ምክንያት ደግሞ ለአንጀት ካንሰር መጨመር ምክንያት ከሆኑት መካከል እንቅስቃሴ አለማድረግ ነው። በአሁኑ ጊዜ በዘመናዊ ህይወት እንደምንመለከተው ከሆነ እንቅስቃሴ አለማድረግ ወይም ደግሞ ረጅም ሰዓት ቁጭ ብሎ መስራት እንደ ዘመናዊነት ነው እየታየ ያለው ማለት ነው። ስለዚህ ረጅም ሰዓት ቁጭ በምትሉበት ሰዓት ሰውነታችሁ አክቲቪቲ አይኖረውም ማለት ነው። ያ ደግሞ ብዙ አይነት ነገር ያመጣል። ከስኳር በሽታ እስከ መጋለጥ ጀምሮ ብዙ አይነት ነገሮችን በህይወታችሁ ውስጥ ያመጣል ማለት ነው። ስለዚህ አንዱ ደግሞ ለአንጀት ካንሰር የመጋለጥ እድላችሁን በከፍተኛ ደረጃ ሊጨምረው ይችላል ማለት ነው፣ እንቅስቃሴ አለማድረግ። ሌላ ደግሞ በቪዲዮ መግቢያ ልነግራችሁ እንደሞከርኩት አብዝቶ ስጋ መመገብ ነው። በአሁኑ ጊዜ አብዝቶ ስጋ መመገብ አንዱና ዋነኛው የሀብት መገለጫ እየሆነ መጥቷል። ነገር ግን ስጋ አብዝቶ መመገብ ከአንጀት ካንሰር ጋር የሚያያይዙት ነገሮች አሉ። ላስረዳችሁ። የመጀመሪያው በስጋ ውስጥ በተለይ ደግሞ በቀይ ስጋ ውስጥ የሚገኘው ሄሚ አይረን የምንለው ንጥረ ነገር ነው። ይሄ ንጥረ ነገር ለሰውነታችን አስፈላጊ ነው። ነገር ግን እየበዛ በሚመጣበት ጊዜ ሰውነታችን ላይ ኦክሲዴቲቭ ስትረስ የምንለውን ይፈጥርብናል ማለት ነው። ለዚህ ይሄ የአንጀት መቆጣት በተደጋጋሚ ያመጣል ማለት ነው። ለዚህ ረጅም ጊዜ በምታደርጉት ጊዜ ወይም ደግሞ በየቀኑ ስጋ የምትመገቡ ከሆነ ይሄ የአንጀት መቆጣት ያመጣል። ሌላው ደግሞ ቅድም የነገርኳችሁ ምንድነው? አንጀታችን ውስጥ የሚገኙ ባክቴሪያዎች ፋይበር ይፈልጋሉ፣ አትክልት፣ ፍራፍሬ የመሳሰሉት ነገሮች ይፈልጋሉ። ነገር ግን ብዙውን ጊዜ አስተውላችሁ ከሆነ ስጋ የሚመገቡ ሰዎች ወይም ደግሞ ስጋ በጣም የሚመገቡ ሰዎች እነዚህ ምግቦች አይመገቡም፣ ስጋውን ብቻ ነው የሚመገቡት። ስለዚህ ሌላኛው ነገር ምን ይፈጠራል? ለአንጀት ጠቃሚ የሆኑ ባክቴሪያዎች ሺፍት እያደረጉ ይመጣሉ ማለት ነው። ወደ ቁጥራቸው እየቀነሰ ይመጣል። ምክንያቱም ፈርመንት የሚያደርጉት ነገር የሚመገቡት ፋይበር አይኖራቸውም ማለት ነው። ስለዚህ ይሄ
የአንጀት ካንሰር ሊያጋልጥ ይችላል ማለት ነው። ይሄ አንደኛው መንገድ ነው። ሌላው ነገር ደግሞ ስጋ አብዝተን በምንመገብበት ጊዜ ኖርማሊ ስጋ በምንመገብበት ጊዜ ኤን ናይትሮሶ የምንለው ንጥረ ነገር ይመረታል። ይሄ ንጥረ ነገር ደጋግመን በየቀኑ ስጋ የምንመገብ ከሆነ የአንጀታችንን የውስጠኛውን ሽፋን ይጎዳዋል ማለት ነው። ስለዚህ ይሄም ለካንሰር የመጋለጥ እድላችንን በከፍተኛ ደረጃ ይጨምርብናል ማለት ነው። ስለዚህ ስጋ አብዝቶ መመገብ እንዲሁም ደግሞ ብዙውን ጊዜ ሌላ ደግሞ ስጋ ፕሮሰስ የሆኑ ስጋዎችን መመገብም ቅድም እንዳስረዳኋችሁ ለአንጀት ካንሰር የመጋለጥ እድልን ይጨምራል ማለት ነው። ስለዚህ ስጋ አብዝቶ መመገብ ያው በዚህ ምክንያት ለአንጀት ካንሰር ሊያጋልጥ ይችላል። ለዚህ ስጋ አብዝታችሁ የምትመገቡ ከሆነ አትሊስት ማለት ነው አብዝታችሁ መመገብ የለባችሁም። አትሊስት ግን የተለያዩ አይነት አትክልትና ፍራፍሬዎች እንደ ምስርም የመሳሰሉ አብራችሁ መመገብ ይጠቅማችኋል ማለት ነው። አሁን የአንጀት ካንሰር ምልክቶች ምን ምን እንደሆኑ ልንገራችሁ። ይህንን ከልባችሁ አዳምጡኝ እባካችሁ። የመጀመሪያው ነገር ሽንት ቤት በምትጠቀሙበት ጊዜ ደም መመልከት ነው። ኪንታሮት ነው ምናምን ብላችሁ በራሳችሁ መገመት የለባችሁም። ሽንት ቤት ተቀምጣችሁ ደም የምትመለከቱ ከሆነ ንጹህ ደም ማለት ነው፣ ጠብጠብ የሚልም ደም ተመልክታችሁ ከሆነ በፍጥነት ወደ ሐኪም ጋር መሄድ አለባችሁ። ሌላው ነገር ደግሞ በተደጋጋሚ ሰገራችሁ የሚጠቁር ከሆነ ይሄም በፍጥነት ወደ ሐኪም ጋር መሄድ አለባችሁ። ምክንያቱም ሌላ ራቅ ያለ ቦታ ላይ እየደማ ያለ ነገር አለ ማለት ነው አንጀታችሁ ውስጥ። ለዚህ እነዚህ አንደኛ ቀይ የሆነ ደም የምትመለከቱ ከሆነ፣ ሁለተኛ ነገር ደግሞ ሰገራ የጠቆረ አይነት ከሆነ በተደጋጋሚ በፍጥነት ወደ ሆስፒታል መሄድ ይጠበቅባቸዋል። ይሄ የአንጀት ካንሰር ምልክት ሊሆን ይችላል። ሁለተኛ ደግሞ የሽንት ቤት ሀቢታችሁ መቀየር ነው። ይሄም ደግሞ ላስረዳችሁ በጣም በቀላሉ አንደኛ ቋሚ የሆነ ተቅማጥ ካለ ይህንንም በደንብ አዳምጡኝ። ሌላው ደግሞ ተቅማጥ ደግሞ ከሌለ ቋሚ የሆነ ድርቀት ካለ ወይም ደግሞ አንዳንዴ ተቅማጥ አንዳንዴ ድርቀት የሚሰማችሁ ከሆነ ይሄም የአንጀት ካንሰር ምልክት ሊሆን ይችላል። ሌላው ነገር ደግሞ ምንድነው? በጣም ቀጭን የሆነ ወይም ደግሞ እንደ እስክሪብቶ የቀጠነ ሰገራ ማውጣት ነው። ይሄም ደግሞ ለምንድን ነው? የሆነ ቦታ የተዘጋ ነገር ስላለ በቀጭኑ እየወረደ ነው ማለት ነው ሰገራ። ለዚህ ያ የዘጋው ነገር የአንጀት ካንሰር ሊሆን ይችላል። ለዚህ በጣም ቀጭን ሰገራ ካለም በፍጥነት ወደ ሆስፒታል መሄድ ያስፈልጋል። እንዲሁም ደግሞ አንዴ ተቅማጥ አንዴ ድርቀት ወይም ደግሞ ቋሚ የሆነ ድርቀት ወይም ደግሞ ቋሚ የሆነ ተቅማጥም ካለ ወደ ሐኪም ጋር መሄድ ያስፈልጋል። ሌላው ደግሞ ከሆድ ጋር በተያያዘ ምንም ብታደርጉ የማይሄድ የሆድ ህመም ካለ በምንም በቃ የማይሄድ የማይሻላቸው አይነት የሆድ ቁርጠት ካለ፣ ሌላ ነገር ደግሞ ከፍተኛ የሆነ የሆድ መነፋት፣ የሆድ አለመመቸት ካለ፣ እንዲሁም ደግሞ ሽንት ቤት ገብታችሁ ከተጠቀማችሁ በኋላ ሙሉ ለሙሉ የጨረሳችሁ አለመምሰል አይነት ነገር በቃ የሆነ ነገር እዛ ውስጥ የቀረ አይነት ህመም አይነት ወይም ደግሞ ዲስኮምፈርት መሰማት፣ ምቾት አለመሰማት፣ ያም የአንጀት ካንሰር ምልክት ሊሆን ይችላል። ሌላው ደግሞ ይሄም ከፍተኛ ምልክት ነው። ድንገተኛ የሆነ የክብደት መቀነስ፣ እናንተ ምንም ሳትዘጋጁበት እናንተ ሳታቅዱበት ድንገተኛ የሆነ የክብደት መቀነስ፣ ከፍተኛ የሆነ ድካም፣ እንዲሁም ደግሞ ከፍተኛ የሆነ በቃ ፍላጎታችሁ የምግብ ፍላጎት መቀነስ፣ ስትንቀሳቀሱ ከፍተኛ ድካም መሰማት፣ ክብደት መቀነስ፣ ይሄም የአንጀት ካንሰር ምልክት ሊሆን ይችላል ማለት ነው። ድካም በከፍተኛ ደረጃ የሚሰማችሁ በምን ምክንያት ሊሆን ይችላል? የሆነ ቦታ ላይ ረጅም ቦታ ላይ ጥቁር ሰገራ ከወጣ ብያችኋለሁ አይደል? የሆነ ቦታ ላይ ደም እየደማ ሊሆን ይችላል በአንጀት ካንሰር የተነሳ። ያ ደግሞ የደም ማነስ አምጥቶባችሁ ሊሆን ይችላል ማለት። ለዚህ ይህንን ምልክቶች ማወቁ ይጠቅማችኋል። ለዚህ የአንጀት ካንሰር ሊያጋልጡ የሚችሉ ምክንያቶችን ተነጋገርን። ምልክቶቹ ምን ምን እንደሆኑ ተነጋገርን። ለዚህ ምልክቶቹን ካያችሁ እባካችሁ በፍጥነት ወደ ሆስፒታል ሂዱ። ማንኛውም አይነት ደም ካለ በራሳችሁ ይሄ ኪንታሮት ሊሆን ነው ችግር የለውም ብላችሁ መተው የለባችሁ። ከልባችሁ ወስዳችሁት ወደ ሕክምና ተቋም ሄዳችሁ መታከም ይጠበቅባችኋል። እንዲሁም ደግሞ ሌላ ነገር ምንድነው? በተቻላችሁ መጠን ምግባችሁ ውስጥ ፋይበር ተመገቡ፣ እንቅስቃሴ አድርጉ፣ ጣፋጭ ነገርን አትመገቡ፣ ኪሎአችሁን ተቆጣጠሩ። ብዙውን ጊዜ መቆጣጠር የምንችላቸው ነገሮች ናቸው። ስጋ አብዝታችሁ አትመገቡ፣ የምቾት ምልክት አይደለም። እሺ፣ ለዚህ እነዚህን ነገሮች አድርጉ። ጤናችሁን እባካችሁ ጠብቁ። ሰብስክራይብ አድርጉ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።